እታታ አስፋው አንተ ነህ? ገና እንቅልፍሽ ያለብስ ያደርገኝ ቀሰቀስከኝ። ምን ነው ታታ አመመሽ እንዴ? አይ ማመምስ አላመመኝም። የሰሞኑ ብስጭት እንቅልፍ ነስቶኝ ስለነበር ተጫጭኖኝ ነው። ታዲያ መኝታ ክፍል ገብተሽ ብተኛ አይሻልም? ሳሎን ሆነሽማ ሰራተኛው ስትወጣ ስትገባ እኮ ትረብሽ ይሻለች። እውነት ብለሃል። ለመሆኑ ሬስቶራንቱን ለማን ተመጣህ? ጤና ያለች እኔ ምንድን ነው? አይ ሳሉ ምን ሆነ? መልእክት ልኮ ነበር። መቅደስን አግኝተን ወደ ቤት እንዳመጣናት ደውዬ ነግሬዋለሁ። ለምን አልባብ ከተማ ቁጭ ብሎ መልእክት መላክ ፈለገ? እመጣለሁ ብሎኝ አልነበረም እንዴ? አይመጣም። ምክንያቱስ? መቅደስ የጠፋችሁ ከእኔ ጋር ተጣልታ ስለነበር አኩርፋ ዘመድ ቤት ተደብቃ ነው ብዬ ነግሬዋለሁ። አንቺ ያልሽውን በሙሉ አላመነም። እዚህ ኮንኮለንት የሚያውቃቸው ሰዎች ጋር ደውሎ እውነቱ ላይ ደርሶበታል። ምን? ከታገልጋ ኮብልላ እንደነበር ሰማ? የሆነ ሰው ነግሮታል። ማን ነገረኝ አለህ? የነገረውን ሰውማ ሊጠቁመኝ ፍቃድ አይደለም። ሙሉ ናት። ሌላ ማንም አይሆንም። ሌላ ማንም ይህን አያደርግም። እታታ የመቅደስን ከታገር ጋር መኮብለል ድፍን ኮንኮለት ሰምቶታል። እንዳትከራከርላት። የተዋረድኩት እኔ እናትህ ነኝ፣ አማትህ አይደለችም። እታታ እኔ ለአማቴ መከራከሪያ ይሄን ሁሉ ውርደት የማስተናግድበት በማን ምክንያት ነው? እታታ አንድ ነገር መርሳት የለብሽም። ጓደኛ የነገርሽውን አምኖ ተቀብሎ መቅደስን ቢያጭ እንኳን ውሎ አድሮ እውነቱን መስማቱ አይቀርም። ይስማ። አንዴ ካጫት በኋላ ቢሰማ ምን ያመጣል? ሰርጉ ሳይደገስ ይቀር ነበራ። ዞሮ መቅደስን ለሱ መዳር የማይሳካ መሆኑ። በቃ ልክ እንደ ሙሉ አታውራ። የሙሉ ደጋፊ ከሆንክ ግልጹን ተናገር። እታታ ልጅሽ እኮ ነኝ። የፈለገው ይምጣ እንጂ ለዚያ ታገል ለሚባል መናጢ አልድራትም። እኔም ይህን አድርጌ አላልኩሽም። ቤቶች ይግቡ። እንዴት አረፈዳችሁ? ሙሉ እድሜሽ ረዥም ነው። ስናነሳሽ መጣሽ። ደህና አረፈዱ። ግቡ። እዚህ አረፍ ይበሉ። ወዴት ለመሄድ ነው የተነሳኸው? ና ወደ ሬስቶራንቱ ልሄድ። ጤናዬን ተክቼ እንደመጣው ነግሬሽ የለ እንዴ? ምንድን ነው ነገሩ? አስፋው መምጣቴን አልወደዳችሁትም? ኧረ እትዬ ሙሉ እንደሱ አይደለም። ስራ ትቼ ስለመጣው ነው። እኔ በበኩሌ መምጣትሽ አላስደሰተኝም። ለምን እንደሆነ ታውቂያለሽ ሙሉ? አንቺ የረገጥሽው አፈር ሁሉ የኔን ህይወት የሚበጠብጥ ችግር ማብቀል ጀምሯልና ነው። አይ መንበረ መቼም ሲናገሩ ለነገ አይሉ። ምን ነው ቅር አሰኘውሽ? ዝም በል፣ ቁጭ በል። ደስታዋን ልትነግረን ነው የመጣችሁ። መንበረ ምን ሆነዋል? አስፋው ምንድን ነው ነገሩ? ጓደኛዬ መቅደስን የማግባት ሐሳቡን ቀየረ። አሁንስ ደስ አለሽ ሙሉ? ምን አገኘው ብዬ ደስ ይለኛል መንበረ። አንቺ ነሻ የመቅደስን ከታገልጋ መጥፋት ደውለሽ የነገርሽው። ታታ እትዬ ሙሉ እዚህ ጉዳይ ውስጥ የሉበትም አልኩሽ እኮ። ከሌላ ሰው ነው የሰማሁት። አሁንም በዚህ ጉዳይ እኔን እየወነጀሉ ነው መንበረ? አይደለም ታታ፣ መስሏት ነው። አንተ ምን ማረጋገጫ ሰው? አሁን ሰይጣኔን ሳታመጣው ሂድልኝ። ሂድ ወደ ስራ ሂድ። በቃ ታታ ግን አታድርቀኝ። ሂድ ብያለሁ። እሺ ሂድ። ደህና የዋሉ እትዬ ሙሉ? ደህና ዋል። ሙሉ የመጣሽበትን ጨረሰሽ ከሆነ እኔ አረፍ ማለት ፈልጌያለሁ። የመጣሁበትን ሳልናገር ያልመጣሁበትን ሰምቻለሁ። እርሶ ለሁሉም ነገር ተጠያቂ የሚያደርጉት እኔን ነው። ሁሉም ነገር መንገዱን እየሳተ እያዩ እንኳን እኔን መውቀስ ይዘዋል። ሙሉ ለምንድን ነው የመጣሽው? መቼም እኔ የምናገረውም የማስበውም አይጥሞትም። ግን ሁሌም እንደምሎት እርሶ ሲሳሳቱ እኔ ልመልሶት፣ እኔ ስሳሳት እርሶ ሊመልሱኝ ይገባል። አንቺ እኮ የምትሳሳቺ ሰው አይደለሽም። እስቲ የምታርሚኝን ልስማሽ። የመጣሁት ስለ ታገል ላናግሮት ነው። እሺ፣ ስለ ታገል ምን? መንበረ አሳስረውታል እኮ። እስር ያንሰዋል። ታገል ግን መቅደስን እንዳልጠለፋት ሁላችንም እናውቃለን። አይበቃሽም እንዴ? እስካሁኑ ደግሞ ስለ ታገል ጥብቅና ልትቆሚ መጣሽ?
ታገል ያለ ኃጢአቱ ነው እኮ የታሰረው። ገና ይበሰብሳል። ምንድን ነው ከዚህ የሚጠቀሙት? መንበረ ይኸው እንግዲህ ሰውየው መቅደስን አላገባም ብሏል። እድሜ ላንቺ፣ እድሜ ላንቺ። ወይ ጉድ! እንደው መንበረ መቅደስ እንኳን አታሳዝኖትም? የምታፈቅረውን ልጅ አሳስረው ገና ትሰቃያለች። ያዋረደችኝን ያህል ተዋርዳ እንድትኖር አደርጋታለሁ። ክብሬ ተነካ ብለው 2 ወጣት ልጆችን ማሰቃየት አለብዎት? ግድ የለዎትም። ልጁን ያስፈቱና አብረው እንዲኖሩ ያድርጉ። መፍትሄው ይሄ ነው። አላስፈታውም። መቅደስም እሱን አታገባም። እኔ ግን ይሄን ግፍ ዝም ብያለሁ። እያስፈራራሽኝ ነው ልበል? አይደለም አይደለም፣ ማድረግ ያለብኝን ግን አደርጋለሁ። ዓለሜ በቃ ተይ ድረስ ትሄድንበት፣ የቀረውን አርፈን እንመለስበታለን። ቢያንስ ተግድም ያለው ብጨርሱ አይሻልም አበይ? አይ ግድ የለህም ዓለሜ፣ ጉልበቴ ይባረክ። ይህን ያክልም የሠራ ነው አንተ ትላገዝከኝ ነው ካልክ ዲዮግ ደግሞ ሁሌ ትምህርት የማልሄድ ቀን ካንተው ጋር ነኝ። እሺ ተባረክ የኔ ልጅ፣ ትምህርትህን ይግለጥልህ። እህትህም መምጫዋም ደርሷል። አሁንማ እስከዛ ለበሬዎቹ መጫኛውን ልፍታላቸውና አይ ቆይ ቀንበሩን ላውርድላቸው። ቆይ ዓለሜ፣ አብረን እናደርጓለን። ቆይ ዲዮግ ምሳ እስከምንበላ እነሱም ወደ ግጦሽ ይሰማሩ። እንግዲህ እንዴ እሜ የመጣች በሞትኩት የት አለኝ? ያቹት አትታየም? ከመስኩ ማዶ በመንገዱ በኩል አዎ፣ አየኋት። ፍየል ከሚነዱት ልጆች ፊት። አሁን እንዴት እሷ መጣች ዓለሜ? እኔ እንጂ አብል በል አሁን እንፍታላቸው። ና ወዲህ ዲዮግ ቆይ ወግድ። ይሄ በሬ እንደው አንተ ኃይለኛ ይሆን ዓለሜ፣ ስሩ አትግባ። አረ ወግድ እንዳይነካ አንተ። አረ ይሄ ልጅ ተው አንተ ናውጣ። የቷላችሁ በሞትኩት እንዴ! ሕይወት የት ሄዳ ኑሯል? አንቺ ምሳ ለማድረስ የመጣሽ በይ። ቅርብ ጊዜ ስለሆነ የወጣችሁ እንዲያልቆይባችሁ ብዬ ነው ራሴ የመጣሁት። ውሃ ልትቀዳ። ከዚህ ሰዓት ጠዋት አልተቀዳ ኑሮ ነው? አዎ፣ በርበሬ ትንቀነጣጥስ ቆየንና ውሃው ታይቀዳ ቀረ። ይሁና እንግዳው። እንዴት ደከመኝ። አይዞሽ። እርሻው እንዴት ነው? ፈጣሪ ይመስገን። አንቺስ ጣይቱ? ይመስገነው። ቆየሁባችሁ እንዴ? የለም የኔ ከተፎ፣ ተሰዓትሽ ነው የመጣሽ። በሉ አሁን አረፍ በሉና ምሳችሁን ብሉ እስቲ። በእጅ ዓለሜ፣ ና ወዲህ ና፣ ምሳችን እንብላ። እሺ ና። ምነው ባፈሩ? አይ ምን ይለናል ብለሽ ነው እምዋ? ኧረ እንዴ ውሃውን እኮ ያመጣሁት እጃችሁን እንድትታጠቡበት ነው። አረ ግዝዬ ባፈር ትጠራርቃለህ። አይ በሉ እንኩ ታጠቡ። ናሽ ና ተቀበላት አንተ። ና ተቀበላት። አፍስ ጎሽ ደስ ይበላል። በሉ ታጠቡ እንጂ ጉልበቴ ይባረክ የኔ ልጅ። አንበሳ ሆነልኝ። አሁንማ ልጄ እንደው አቤት። በል ያዝ ምሳችሁ። አንበሳ ሆነ። በል ያዝ ያዥ እምዋ ያዥ። ግድ የለም እኔ ቤት ስሄድ ከሕይወቴ ጋር እበላለሁ። ይህ እናንተ ነው። ምን ነው የተዘረጋው እጄን እንኳን ብትቀበይ አንቺው። እንዴ የተዘነዘረ ጉርሻ እንደው አይመለስ። ደግሞ ሲያለመደብኝን ለአንቺ ታላጉርስ ልበላ እማይሆነውን። ይሁንሽ ይሁን። ያዝ ዓለሜ ያዝ ነች። ምነው ብሉ እንጂ አልጣፈጣችሁም እንዴ? ኧረ ሸጋ ነው ማይ። እንዴ በጣም ጣፋጭ ነው። አይ እምዋ፣ ድሮውንሽ የኔ ምሽት ባለሙያ አይደለሽ እንዴ? እንዲህ ያልከኝ ደግሞ ለዚህም አይደል እንዲህ ያገባሁሽ? ኧረ ያቤ እሜን ያገባት ባለሙያ ስለሆነች ነው እንዴ? ኋላስ? ኧረ ለዚህ ነው ያገባኸኝ አንተ? አቤት እንዲያው በሞትኩት ነገር ለመጠምዘዝ መጣደፍ። መቼም ፈገግታሽን እንዴት እንደምወደው ታውቂያለሽ አይደል? በእንቺ ዓለሜ፣ እስኪ እንቺ ኧረ እንደው አትግደርደሪብኝ እንዴ! አንቺ ደግሞ ተመች ወዲህ ነው ጉርሻ ታንድ ትቆም ያየሽው ነው ወይንስ መጣላት ፈልገሽ ነው? ታቃለው እንጂ አያንተ ነገር በልሽ ይሁን። ይኸው ውይ ያሽ ነው ግዝዬ። አረ እንዲሁ በጣም አበዛ። ጉርሻና ምንትስ ተሆነ አይቀርት ያጨናንቅ ነው ይባላል እንዴ? ምን ዓለሜ ብላ የኔ ልጅ። እየበላው ነው አቤ። ብላ ሰይ ዓለሜ፣ አሁንም አንበሳው ነሻል የኔ ልጅ። አንበሳው ነሻል። ትንሽ ብትበሉ እንዲው። አይ
አይ ጣየ ድካሙ ነው መሰል ሆዴን ቀፈተተኝ። አንቺው ይብቃን። እስቲ የሚጠጣውን ትጭኝ እስቲ። ይሁን እሺ፣ ይኸው በል እንግዲህ አሬራህን ተጎንጨው። አይ አንቺ እንዲሁ የልብ አውቋ እኮ ነሽ የኔ ባለቤት። ኧረ እንዴት ተዚህ ፀሐይ እንዲህ ራስ የሚያደርገኝን ትፈልግ ነበራ። ይኸው እንግዲህ ደረስኩልህ። ታዲያስ በል አለሜ እንካይችን ጠጣ። ያዝ። እሺ እማይ ያዝ። በል እንግዲህ ጠጣ አድርግና ወደ ስራችን እንመለሳለን። ዲያግ አቤ። እኔም እንግዲህ ልሂድ፣ ህይወቴ እስካሁን ትመለሳለች። በይ እንግዲህ ወንዙን ትሻገሪ አደራ ቀስ ብለሽ። ጠዋት አለሜን አድጦት ተንከባሎ ነበር ባክሽ። ወይ ልጄን በሞትኩት እና ጎዳው። አልጎዳውም፣ ጉልበቱን ነው ትንሽ ጫር ያደረገው። ኧረ ገዝዬ ይልቅ ወንዙን ስትለኝ ትዝ አለኝ። ምን? በቀደም ገበያ ሲሄድ የተደረመሰው ድልድይ ጋር አደጋው ከመድረሱ ከሁለት ቀን በፊት አበይና ዛፍ ቆራጩ አብረውት ያወሩ ታይተዋል ሲባል ነበር። አይ የዓለሜ ታያቸው ባክሽ። እኔ የድፍረት ሰው እንደው ወሬና ሐሜት አያጣም። አይ እኚህ ኮረብታው ላይ ያሉት ጋሽ በለጠ ደሞ ወዲያ ማዶ አስካለ እትዬ አስካለ። እሺ። ኧረ እንዲያውም እማማዛለችም ነግረውኛል። እና አንቺ አመንሻቸው? መቼም እነሱ አዋቂዎች ናቸው ጊዜዬ፣ አይማሹ። ወት ነው አዝማሚያሽ። እና አበይ ወንጀለኛ ነው እያልሽ ይኖሯል? ኧረ እኔ እንዲህ አላልኩም። እንዴት አባቴን ጠርጥሬዋለሽ አንቺው? የጊዜ ምን ሆነሃልን? ያልጠረጠርኩም ትልህ ወገጅ። ኧረ እኔም ይህን ሰምቻለሁ። ምን አለሜ? አሁን አንቺ ያልሽውን በቀደም ትምህርት ቤት ለእኔም ነግረውኝ ነበር። ምን? አሁን እንዴ አበይ መንደሩን ሁሉ ከል ያለበሰ ነገር ውስጥ እጁ ሊኖር? ኧረ አያደርገውም። ዛሬ ደግሞ በሱቁ ሰው የለም እንዴ? አቤት። ውይ አለሽ እንዴ? የት ሄዳለሁ? የማስረሻ አባት ደህና አረፈዱ? ታዲያ ባንኮኒው ስር የተደበቅሽው በሰላም ነው? አይ አልተደበቅኩም። ለነገሩ ኦና ሱቅ ታቅፈሽ ምን ልትሸጪ ቀናት ያለሽ? ጋሻ ለምነህ መቀመጫ ልስጦት? የወሬ ርዕስ መለወጥሽ ነው? አይ የምመልሰው ባጣ እንጂ። ለነገሩ የሚተናኮልም አይጠፋ። በምን ምክንያት? ባዶ ሱቅ ቆመሽ የሚመለከት ወጪ ወራጅ ነዋ። አረ የተተናኮለኝም የለም። በዚህ ዘመን ሰው ሰልጥኗል፣ የሚዳፈርም የለም። ታዲያ ምን አስደበቀሽ? አልተደበቅኩም። ባንኮኒው ስር አንዳንድ ዕቃዎችን እያስተካከልኩ ነው የመጡት። አንዳንድ ዕቃዎች አልሽ? የትኛውን ዕቃ? ከአንቺ በቀር እዚህ ሱቅ ውስጥ የሚታየኝ ዕቃ የለም። ምን አሉ? ውይ ሌላ ትርጉም ሰጠሽው እንዴ? ማለት የፈለግኩት ታደሱ። ግድ የለም ማለት የፈለጉትን ብለዋል። እኔ እኔ አንቺን እንደሱ አልወጣኝም። መስማት በፈለግሽው መንገድ ሐሳቤን ባትተረጉሚብኝ። ምንም ነገር ባያስረዱኝ እኮ ያላልኩትም ብሎኛል በማለት መንጨርጨር አታብዣ። የእርሶ አማርኛ ሊሰወርብኝ? እኔ ሰውና ዕቃ አይምታታብኝም። ራስሽ አቀላቅለሽ መተርጎም ከፈለግሽ ግን አሁን ለምን ዝም አይሉኝም? ኧረ ቁጣ! እሱም መጥረጊያ አንስተሽ ብትመችኝ አይሻልም? ምን በወጣኝ። ስነ ምግባር ያለው ቤተሰብ እኮ ነው ያሳደገኝ። ከእርሶ ጋር እኩል ማውራት ራሱ ነውር እንደሆነ የማቅሰው ነኝ። ምን ነው የማውቀው አስተዳደግሽን በቁሜ ልትተርኪልኝ አስከጀለሽ? ታዲያ ብትመቺ ላሉት መልስ መስጠቴ እንጂ። አንቺስ የተቀላቀልሽ የኔ ዘር ከአንቺ አንሶ ይታይሽ ይሆን? እንደሱም አልተናገርኩም። ወድጄ ላገባሁት ሰውም ሆነ ቤተሰብ ክብር አለኝ። ክብር ቢኖርሽማ አንገትሽን ደፍተሽ ከኔ ጋም ተስማምተሽ ትኖሪ ነበር። ያጎደልኩ ቦታ አንዳች ክብር እንደሌለ ልቦናው ያውቀዋል። የቱ ክብር በይ? እውነታው በእኛ ትዳር ደስተኛ አለመሆኑ ብቻ ነው። አንቺ አፍሽን ሞልተሽ የልጅህን ትዳር መያዝ አትፈልግም ስትይ ትከሽኛለሽ። የሚያስቆጣዎት ምንም የለም። ያጎረሰሽ እጄን ስትነክሽ አታፍሪም? ይሄ ሱቅ አፍ ቢኖረው ለመተዳደሪያችሁ ሸቀጥ ሞልቼበት እንደሰጠኋችሁ ይናገር ነበር። እሱን አልካድኩም፣ ግን መካዱ እኮ ይሻላል። ለምን? እንዲያው ግን እንዴት አድርገሽ ብትጎነጉኝው ነው ከልጄ ጋር ማራራቁ የተሳካለሽ? ይህ ምን ማራራቅ ነው የሚያወሩት? ይከራያል ስላልኩት አይደል ያኮረፋችሁኝ? በገዛ ንብረት የኮርፊያ ስለ መሰሉት እንጂ ሁለታችንም አላኮረፍንም። አንቺማ ለምን ታኮርፊያለሽ? ያንቺንም ደርበው የሚያኮርፍልሽ ባላለሽ። የማስሪያ አባት የአሽከሪ አባት በይኝ። እንደ ነዳሹ ሆኗል የሚነዳው። ማስረሻ ለሚከራየው መልካሙ መጥቶ ያናገረኝ ለምንድን ነው? እኔ ነኝ ሐሳቡን ለቻጣው ስራሽን እና ከልጆ ጋር ስለ ሱቅ ኪራይ ሲያወሩ ሰው ቢሰማ። ለእኔ ክብር ተጨንቀሽ እና
ለክብሬ ብታስቢማ እኔን እንዲያናግሬ ታደርጊ ነበር። ብር እያፈላለኩ ስለነበረ እኮ እንደ ልጅ መጥቶ ለምን ታከራየዋለህ ልስራበት ማለት አይገባውም? አልፈለጉማ። እቅድሽ ማቀያየም ስለሆነ እንጂ እንኳን ለልጄ ለባዕዳም እንደምተርፍ ታውቂያለሽ። እናንተን አቀያይሜ እኔ ምን እጠቀማለሁ? እሱን አንቺ ታውቂያለሽ። ምን እንደምል አላውቅም። ምንድነው ቆመሽ የምታፈጭብኝ? ቤቱን እያጸዳው ስለሆነ እንዳይቦንቦት። ወይኔ ዓለምነህ፣ ቤቱን መጫወቻ አድርጋችሁታልና ምንድነው የከመርሽው? አይጦቹ የግድግዳውን አፈር ስለቆፋፈሩት ቀዳዳውን ለመድፈን ላጸዳው ነው። ግድ የለም፣ የሱቁን ሸቀጥ ማጽዳትሽ ይበቃል። እኔው እንደፈረደብኝ በባለሙያ ጠጋግኛ አከራየዋለሁ። ይሄ ደግሞ ቶሎ ቢያመጣት ምን አለበት? የማስሪያ አባት የአሽከሪ አባት በይኝ። ወይ ጉድ! አንተ ቶሎ አትመጣም እንዴ? ቁልፉን አሁኑኑ አስቀምጭና ውጪ። እንዴ የምን መልመጥመጥ ነው? የኪራይ ብር እናመጣለን ካላችሁ ዛሬ ሳምንታችሁ። ከዚህ በኋላ ምንም አልሰማችሁም። ጎሽ አምጣት። ማነሽ? ያረባችሁት አይጥ አብሯችሁ ይወጣል። የኪራይ ብር ዛሬ እንከፍላለን። ምን ልትሰሪበት ነው? ወይኔ ጉዴ! አይናቸውን ያልገለጡ ድመቶች እኮ ይዛለች። ሲያማምሩ። በልጅ ፋንታ ቤትሽ ውስጥ ቢፈነጩ ምን ነው? ትልቅ ሰው አይደሉም እንዴ? እርስዎ ማስሬን በእውቀቱ ነው የወለዱት? ውይ እንደውም ማስሬ መጣ። ና አንተ ና እዛ ጋር ጎ አንተ ኑ እናንተ ተከተሉ። ኑ አውርዶ እዚህ እንዴ አባዬ መጨረሻ ሸክም ሆነ። የሱቅ ዕቃ እኮ ነው። እሱ ጋር አስቀምጠው። አዎ የኪራዩን ብር እንካስጣቸው። ማስሬ አልሰጠሽውም እንዴ? አምጪው አባዬ። የምን ብር ነው የምትዘረጋልኝ? የ6 ወር ኪራይ አይደል ክፈሉ ያልከን? ይኸው ይህንን ገንዘብ ያመጣኸው መልካሙ ነው ያበደረን። ከዚህ በላይ በቁም ሞት አለ አለ ወይ? ማፈሪያ! ከብራችሁ ጋር ገደል ግቡ። አባባ እንዴ ቆይ ምንድን ነው የሚፈልጉት? ብሩን እኮ በተነው። አሁንስ እኔም ግራ ገባኝ። መቅደስን